አብዛኛው ወንድ ልጅ ማለት ነው ደሃ ሆኖ የሚቀርበት ዋነኛው ምክንያት ምን እንደሆነ ታውቃለህ? መስራት ባለበት እድሜው ፍቅር ውስጥ ይገባል። እኔ ከ16 ዓመቴ እስከ 23 ዓመቴ ከብዙ ሴቶች ጋር የፍቅር ግንኙነት ጀምሬ ነበር። ስለ አንዷ ምንም ነገር እርግጠኛ ሆኜ ልነግር አልችልም። ግን አንድ የተማርኩት ነገር አለ። ሴቶች 3 ስቴፕ አላቸው በህይወታቸው ፍቅር ውስጥ የሚገቡበት። የመጀመሪያው ከ16 ዓመታቸው እስከ 19 ዓመታቸው የትኛውንም አይነት ወንድ ሊያፈቅሩ ይችላሉ። ጎበዚውን፣ ሰነፍ፣ ቆንጆ፣ አስቀያሚ ማተር አያደርግም። ብቻ በስሜት ብቻ ያፈቅሩታል። ከ20 ዓመታቸው እስከ 23 ዓመታቸው ደግሞ የሚንከባከባቸውን፣ ፍቅር የሚሰጣቸውን፣ የትገባሽ እሱ ወጣሽ የሚላትን ትሪት የሚያደርጋትን ወንድ ትወዳለች፣ ታፈቅራለች። ዋናውና ኢምፖርታንት ነገሩ ሶስተኛው 24 ዓመት ሲሞላት ወይ 25 ዓመት ሲሞላት በምንም አይነት ጊዜዋን ዌስት ማድረግ አትፈልግም። ስለዚህ የዛን የምትመርጠው ምን አይነት ወንድ ነው? ስለ ቢዝነስ የሚያወራ፣ የራሱ ቢዝነስ ያለው፣ ገንዘብ ያለው፣ ሊያስተዳድራት የሚችል። ሁለት አይነት ሴቶች አሉ። የመጀመሪያዋ ህይወትን ቆርጥማ ይበላች፣ በየመሸታ ቤቱና በየጭፈራ ቤቱ የማጣፋ እሷን ያልቀመሰ የወንድ ዘር የሌለ እድሜዋን በዝሙትና በጭፈራ የጨረሰች ናት። ይቺ ሴት ትክክለኛው ሰዓት ደርሷል ብላ ስታስብ በአንድ ቀን ጻድቅ ትሆናለች። ከዛም አሪፍ ቦታ ነው ብላ የምታስበው አንድ ወንድ ጋር ትሄዳለች። ካለፈ ህይወቷ ወንድ ልጅ እንዴት ፍቅር ማስያዝ እንዳለባት ጠንቅቃ ስለምታውቅ በቀላሉ ታጠምደዋለች። ያለፈ ታሪኳን ስለማያውቅ ያገባታል። ለሷም ለቤተሰቧም የተሻለ ህይወት ይሰጣል። ይሄ ማለት ግን ሁሉም ጨፋሪ ሴቶች እንደዚች ዋይዝ ናቸው ማለት አይደለም። አባት የሌለው ልጅ የሚያሳድጉ ብዙ ሴቶች አውቃሉ። እኔን የምታሳዝነኝ የምትገርመኝም ሁለተኛዋ ሴት ናት። ሁለተኛዋ ሴት ደግሞ ጨዋ ቤተሰብ ያሳደጋት ናት። አንድም ቀን ክፉ ነገር አድርጋም አይታም አታውቅም። አስተዳደጓ የዋህና ሰው አክባሪ አድርጓታል። የሚገርመኝ እዚህ ጋር ነው። ይቺን ሴት የሚያገኘት አንድ የመንደር ወጠጤ ነው። ምኑንም ስለማታውቀው በዚህም በዛም ብሎ ፍቅር ያስይዛታል። ለዚያውም የጅል ፍቅር። አስወልዷት ይጠፋል። እድለኛ ከሆነች ያገባታል። ካገባትም በኋላ ግን የባሪያ ህይወት ነው የሚሰጣት። እዛ ነው ይሄ ዓለም ለልበ ንጹህና ለየዋሆች አይሆንም የሚባለው። እናም አንድ ነገር ተማሪ፣ እዚህ ዓለም ላይ ያለ የዋህነት ብልህነት ካልታከለበት ከሞኝነት የከፋ ነው። ለዛም ነው መጽሐፉ እንደ እርግብ የዋህ እንደ እባብ ደግሞ ብልጥ ሁኑ ያለው። ይመቻችሁ። ሁሉም ነገር ከፈጣሪ ጋር ይቻላል። ፈጣሪን ይዘህ ብትወድቅ ራሱ በትልቁ ትነሳለህ፣ ብትሰበር ደግሞ ትጠገናለህ። ስለዚህ ወዳጆቼ ፈጣሪን ብቻ ታመን። ሰው ተሰባሪ ነው። ያመንከው ይከዳል፣ ተስፋ ያደረክበት ይሰብራል። ስለዚህ ከፈጣሪ ጋር ጉዞአችሁን አድርጉ። ያራዳ ልጅ በአሁን ሰዓት አንተና እኔ የምንመስል የሚያስፈልገን ሴት ጋር ተቃቅፎ ሳይሆን መታየት የምንፈልገው ገንዘብ ጋር ተቃቅፎ መታየት ነው የሚያስፈልገን። ያራዳ ልጅ ይሜ እየሰራን እሺ፣ ማንም አያስፈልግህ። ብቻህን ቁም፣ ብቻህን ስራ፣ ብቻህን አሸንፍ። አንደኛ በሰዎች ላይ አትደገፍ። የሰው ድጋፍ ልክ እንደ ጥላት ፀሐይ ሲጠፋ ይጠፋል። ዛሬ አብረው የቆሙ ሁሉ ነገ ይከዷል። ቺኳ ቴሌግራም ላይ ፕሮፋይል ስላደረገች ደስ ብሏል አይደል? ትወደኛለች፣ ታፈቅረኛለች ብለም ታስባለህ። ግን እውነታው እንደዛ አይደለም። የቀድሞ ፍቅረኛዋን ለማስቀናት የምታደርገው ነገር ነው። ከሱ ጋር ያላት ነገር ሲስተካከልላት በ5 ቃላት ብቻ ቀስምን ሰብራ ታባረራለች። ይመቻችሁ። የብዙ ሴቶች የራቆት ፎቶ እየተለቀቀ ነው። ግን የሚጠቅም ነገር ልንገር። አንድ የምታውቃት ሴት ፍቅረኛ ልትሆን ትችላለች። ሳምቲንግ የሆነች ሴት ስራ ሳይኖራት ወይ ደህና ቤተሰብ ሳይኖራት ወይ የሚታወቅ የገቢ ምንጭ ሳይኖራት በጣም ዘናጭ ውድ ስልክ የምትጠቀም ከሆነ ወንድሜ እቺ የወንድ ማይጎታች ናት። እና አብዛኞቹ እዛ ብዙ ታሪክ ሰርተው መጥተው አንተ ጋር ኩልኩል ነው የሚጮቱት። ነቃበል ይመች። መጀመሪያ ላይ ማድረግ የምትፈልገውን ነገር ስትነግራቸው እንደማይሆን ይነግሩሃል። ልክ ስትጀምረው ይስቁብሃል፣ ያለምጡብሃል። ግን ወደ ማሳካቱ ስትደርስ ሁሉም አጋዥ መካሪና ረዳት መሆን ይፈልጋል። ማይ ብራዘር፣ እኔ በተፈጥሮ ረዳት አይደለም። ሁሉንም ነገር ብቻዬን ነው የምጋፈጥ። ረዳት የሚባል ነገር አይመችም። በጨዋታና በሳቅ መሃል ድንገት በሐሳብ ጭልጥ የምለው የተለየ ችግር ወይ ደግሞ ስትረስ ስላለብኝ አይደለም። ቤተሰቦቼ ሳያመልጡኝ ለመቀየር የትኛውን አጭር መንገድ ልጠቀም እያልኩ አውቃለሁ። የወደፊት ሚስቴ ልጆቼን አንቀባረሬ እንደማኖር። ግን መስዋዕት የከፈለልህን ቤተሰብ ሳትደርስ ትልቅ ቦታ ሆነክ ሳታሳይ ቢያልፉብክ የፈለገ ሀብታም፣ የፈለገ ዝነኛ፣ የፈለገ ቱጃር ብትሆን ምንም ስሜት አይሰጥም። ስለዚህ በጨዋታ መሃል ድንገት ትክዝ ብዬ ካየኸኝ የትኛውን አጭር መንገድ ልጠቀም እያልኩ እያሰብኩ። ሴቶች ዝምተኛ ወንድ ይወዳሉ፣ የሚሰጡት ግን ለተጫዋቹ ነው። ሴቶች ተጫዋቹ ወንድ ይወዳሉ፣ የሚያገቡትን ቁም ነገረኛውን ነው። እድሜ ልክን ስለ ሴት እያወራ 30 ዓመት ሞላ። እንደ ሴተኛ ዳሪ የምትኳኳልበት ዘመን አልቆ ቤተሰብ መሰረትበት ጊዜ መጥቷል።
አሁን አንተ ዋጋ የሚወጣልህ በለበስከው ልብስ ሳይሆን ኪስ ውስጥ ባለው ገንዘብና አይምሮ ውስጥ ባለው እውቀት ነው። አትልመጥመጥ፣ ወደ ስራ ግባ።